ሃይማኖታችሁ ምንድነው? ሃይማኖታችሁ ምንድነው? መመሳሰል ወይም ደግሞ መውረስ የሚል አካሄድ ወይም ዘይቤ ስለሚከተሉ ካቶሊካውያን ከሐዋርያት የሚቀድሙ ማን ናቸው? ነቢያት በመደመዱ ሐዋርያት ገደገዱ ይባላል። ይሄ ምንድነው? ፀሐይ ያረፈበት አካል ጥላው እንደሚታይና በጥላው አካሉ እንደሚታወቅ የቀደሙትን እንደ ጥላ የተፈጸሙትን እንደ አካል ወስዶ መናገር ስለሆነ ኦርቶዶክሳዊነት ዓለም የማያውቀው ምስጢር ሆኖ ለእኛ የሚሰጡን ስያሜ በእኛ ላይ የሚሰጧቸው የሚወረውሯቸው ፍረጃዎች አዎንታዊ ያልሆኑት ስንቶቻችን የምንኖረውን ሕይወት እናውቀዋለን። በዓለማችን ላይ 260 ሚሊዮን አካባቢ ኦርቶዶክሳውያን ክርስቲያኖች ይገኛሉ። በዚህ ውስጥ ያሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጨምሮ 6 አብያተ ክርስቲያናት የቅድስት ቤተክርስቲያን ልጆች፣ የእግዚአብሔር ቤተሰቦች ወንዶችም ሴቶችም ቅዳሴ ታስቀድሳላችሁ አይደለም? አምላካችን እግዚአብሔርን በዚህ ቅዱስ መጽሐፍ ውስጥ ያለውን ምስጢራዊ እውነት ግለጥልን ብለን እንጸለያለን። እግዚአብሔር ምስጢሩን ይግለጥልን። ቅዱስ ወንጌልህን ለመስማት የበቃን የተዘጋጀን አድርገን እንላለን። ለእኔ ያሰብከውን ልደርስበት የሚገባኝ ምስጢር ግለጥልኝ ተብሎ የሚጸለይበት ሕይወትን ነው ኦርቶዶክሳዊነት እያል የምናነሳው። ግለሰብ በቂ ነው አይደለም ብቻ ሳይሆን በኦርቶዶክሳዊነት ውስጥ ግን የህልውና ክደት ጭምራል። ኦርቶዶክስ ተዋሕዶ ያልነው ለምን ይመስላችኋል? እነዚህ ሶስቱን ቅድስት ቤተ ክርስቲያናችን የምትቀበላቸው ዓለም አቀፍ ጉባኤያት እንላቸዋለን። ባህላዊና ልማዳዊ ወግ አጥባቂነት አድርገው ኦርቶዶክሳዊነትን ይወስዱታል። ዓለማዊነት ሰልጥኖ ለዘብተኝነትና ቸልተኝነት ከምን ገምተው በላይ እስቲ እዛኛው ሰፈር ሂዱና ይሄን ጸጥታ፣ ይሄን እርጋታ፣ ይሄ መንፈሳዊ ተመስጦና ለቃለ እግዚአብሔር የተሰጠ ሕይወት ፈልጉ። ታሪካዊ ዳራ የመጀመሪያ አድርጌ ያነሳውላችሁ ወይም በትምህርታችን ይዘት ውስጥ ታሪካዊ ዳራ ቁልፍ እንደሆነ የጠቆምኳችሁ የማን ጉባኤ? የኬልቄዶን ጉባኤ 451 ዓመተ ምህረት የተደረገና ቅድስት ቤተ ክርስቲያናችን ከማትቀበላቸው አጋዥ በማድረግ የምንማማርበት ለቀጣዮቹ ጥቂት ደቂቃዎች የምንቆይበት ርዕሰ ጉዳይ ኦርቶዶክሳዊነት ይሆናል። የምንማማርበት ርዕሳችን ንገሩኝ። ምን አልኩ? ኦርቶዶክሳዊነት። ወደ ነገሩ ይዘት ወደ ሐሳቡ ምንነትና ፍቺ ከመሄዴ በፊት ቀደም ሲልም የመርሃ ግብራችን አስተባባሪ ዲያቆን ሲሳይ መምህር ሲሳይ ሲላችሁ እንደነበረው ጥያቄም ፈተናም ሊኖረው ስለሚችል ከሁሉ የቀደመ ጥያቄ ልጠይቃችሁ። እጅግ በጣም ከባድ ጥያቄ። መጀመሪያ ወንዶች መልሱልኝ። ሃይማኖታችሁ ምንድን ነው? ሃይማኖታችሁ ምንድን ነው? ሴቶች መልሱልኝ። ሃይማኖታችሁ ምንድን ነው? ሃይማኖታችሁ እግዚአብሔር የተመሰገነ ይሁን። ሃይማኖታችን ኦርቶዶክስ ተዋሕዶ የሚሰኝ በልዑል እግዚአብሔር ቅዱስ ፈቃድ ሰው የሆነ አምላክ ፍጹም ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ የሚከብርበት የሚመለክበት ሃይማኖት ነውና የእርሱን በሃይማኖታችን የአእምሮ የአስተምሮ የሕይወትና የሰብና ከፍታ እንዴት እንደምንገለጽ ሌሎች የሚመለከቱትን ብቻ ሳይሆን በውስጣችን ያለውንም እውነት መሰረቱና እውነቱን ይዘን የምንማማርበት ቆይታ ሲሆን ለዚህ ኦርቶዶክሳዊነት ገላጭ ሐሳብ ሐዋርያው ቅዱስ ጳውሎስ ከተናገረው አብይ ቃል የኤፌሶን መልእክት ምዕራፍ 2 ቁጥር 20 ላይ ቃለ እግዚአብሔርን መነሻ በማድረግ ነገራችን እንጀምራለን። እግዚአብሔር ከሁላችን ጋር ይሁን። ቅዱስ ጳውሎስ
በሐዋርያትና በነቢያት መሰረት ላይ ታንጻችኋል አለ። ልብ በሉ። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። አስተውላችሁ ተመልክታችሁት ከሆነ ይሄ አሁን መነሻ ያደረኩላችሁ የሐዋርያው ቃል የጊዜ ቅደም ተከተልን አልጠበቀም። ከሐዋርያት የሚቀድሙ ማን ናቸው? ከሐዋርያት የሚቀድሙ ነቢያት ናቸው። ነቢያት የእግዚአብሔር ልጅ ኢየሱስ ክርስቶስ ይወለዳል፣ ይወርዳል ብለው አዳም በበደለው በደል የልጅ ልጆቹ ሁሉ በምድረ ፋይድ ወድቀው ከእግዚአብሔር ረድኤት ቸርነት ርቀው በዓለም ሲማቅቁ በነበረበት ጊዜ ተስፋ እንዳለ ሲናገሩ፣ ጊዜ እንደሚመጣ ሲያበስሩ፣ ጠብቁ፣ ተስፋ አድርጉ እያሉ ሲያስተምሩ የነበሩ የቀደሙ የእግዚአብሔር መልእክተኞች ናቸው። ክርስቶስ ከመወለዱ በፊት ቀጥተኛ ምልክቶችን እየሰጡ እንደ ነቢዩ ኢሳይያስ አይነቶች እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ኢየሱስ ትለዋለች እያሉ የሚመጣውን የድነት ጊዜ የሚሰጠውን ተስፋና የሚገኘውን ሕይወት ሲያስተዋውቁ የኖሩ ናቸው። ኢሳይያስ ምዕራፍ 7 ቁጥር 14 ላይ እንደ ደረቅ ሐዲስ የሚቆጠረው ቀጥተኛ ሐዲስ ኪዳናዊ ግንኙነት ያለው ይህ ቃል ከክርስቶስ ልደት አስቀድሞ የተነገረ ትንቢትና በቤተልሔም የተፈጸመ እውነት ነው። እነዚህን ግንኙነቶች ስናስተውል በጊዜ ቅደም ተከተል ከሐዋርያት ነቢያት ይቀድማሉ አለን። በአባቶቻችን ሊቃውንተ ቤተ ክርስቲያን አነጋገርና አገላለጽ ነቢያት በመደመዱ ሐዋርያት ገደገዱ ይባላል። ሰምታችሁኛል? ነቢያት በመደመዱ ቤተሰሪ ቤቱን ለመስራት አካባቢውን ሲጠርግና ሲያጸዳ ለግንባታ ወይም ለቤት ስራ አመቺ ሁኔታ ሲያመቻች መመድመድ የሚባለውን ማለት ነው። ነቢያት በመደመዱ ባስተካከሉ፣ ጥርጊያውን ባቀኑ ሐዋርያት ልጆቻቸው ተነሱና ጌታችን መድኃኒታችን ኢየሱስ ክርስቶስ ተከተሉኝ እያለ የጠራቸው ከዓለም የመረጣቸው ከፍ ከፍ ያደረጋቸው ሐዋርያት መጡና ቤቱን ሲሰሩ ግድግዳ መገድገድ ነው። ሐዋርያት ገደገዱ። ቅደም ተከተሉ ይህ ነው። ነቢያት ይቀድማሉ፣ ሐዋርያት ይከተላሉ ነው። በዚህ አባባል ውስጥ ግን በሐዋርያትና በነቢያት ሲል አሁን ላለው ሐዋርያዊነት ትንቢታዊ መሰረቱን በመፈለግ ነው። ኦርቶዶክሳዊነት ነውና ያልነው በኦርቶዶክሳዊነት ውስጥ እንግዳ ድራሽ ነገር ታስቦ አያውቅም። ነገሮች ሁሉ ከየት መጣ አላቸው። የጀርባቸው ታሪክ ይነሳል። አሁን ያሉ ሁኔታዎች ምሳሌያቸው ይመጣል። ፍጻሜያቸው የሚገኝበት እውነትም ፍንትው ብሎ ይወጣል። ይሄ ምንድን ነው? መስቀል። ይሄን ዕፀ መስቀል ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን መስቀል የድነት ምልክትና አርማ የሆነው ኃይልና ብርታታችን የሆነውን መስቀል በዚህ ደረጃ ከማወቃችን በፊት በሙሴ በትር በኩል ትውውቅ ተደርጎልናል። የሙሴ በትር ሙሴ በእጁ ይዞት የነበረ ባህርን የከፈለበት የኤርትራን ባህር ከፍሎ እስራኤልን በደረቅ ያሻገረበት በትር ኦሪት ዘጸአት ላይ የምታነቡት ሰፊ ታሪክ የሚነግራችሁ ማለት ነው። ሙሴ በበትሩ ባህረ ኤርትራን ከፍሎ እስራኤልን አሻገረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ለእርሱ ይሁንና በመስቀል ላይ ተሰቅሎ በመስቀሉ ባህረ ኃጢአትን ከፍሎ እኛ ሁላችንን አሻገረ። ወደ ርስት መንግሥተ ሰማያት የምንገባበትን ተስፋ ሰጠን። የማያሳፍር ተስፋ፣ የሚፈጸም እውነት። ክብር ምስጋና ለእርሱ ይሁን። ስለዚህ አሁን ያለውን ሐዋርያዊነት ከነቢያት ትንቢት ከመሰረቱ ጋር ለማያያዝ
የጀርባ ታሪክ እንዳለን ለማጠየቅ የተፈጸመልን ተስፋ አስቀድሞ የታወቀ መሆኑን ለመናገር በሐዋርያትና በነቢያት ብሎ ተናገረ። አሁን ላለው ሐዋርያዊነት መሰረት ሰጠ፣ የጀርባ ታሪክ አመጣ ማለት ነው። እነዚህ ሁለቱ የኪዳናት አስተጻምሮንም ይገልጻሉ። ወደ ኦርቶዶክሳዊነት ውስጠ ይዘት ከመምጣታችን በዚህ የመግቢያ ደረጃ ምን ማለትነቱ ባጭርና ግልጽ በሆነ ሁኔታ ሲቀመጥ ኦርቶዶክሳዊነት አሁን የጠቀስኳቸው ሂደቶች በነጠላ ይዘት ሳይነገሩና ሳይታወቁ በአስተጻምሮ ማለት በማጣመርና በማገናኘት ስለሚመለከታቸው ምን ማለት ነው? ብሉይ ኪዳንን ከሐዲስ ኪዳን፣ የብሉይ ኪዳኑን ትንቢት በሐዲስ ኪዳኑ ፍጻሜ፣ የብሉይ ኪዳኑን ጥላ በሐዲስ ኪዳኑ አካል፣ እነዚህ እንደው በጥቂቱ ጠቆም አድርጎ ለማለፍ ምን ማለትነታቸውን ለመናገር ምሳሌ ማለት ቀደም ሲል እንደነገርኳችሁ በትረ ሙሴ ብሎ የሙሴ በእጁ የያዘው በትር የመስቀል ምሳሌ እንዳልነው አይነት ምሳሌ፣ ትዕምርት፣ ምልክት እንለዋለን። ጥላ ስንልም እንዲሁ ሊመጣ ያለው አስቀድሞ የተነገረውና የተዋወቀው ሲሆን በአዳም ጌታችን በሔዋን እመቤታችን ሲወከሉ ጥላነታቸው ሲነገር ፀሐይ ያረፈበት አካል ጥላው እንደሚታይና በጥላው አካሉ እንደሚታወቅ የቀደሙትን እንደ ጥላ የተፈጸሙትን እንደ አካል ወስዶ መናገር ስለሆነ ሁለቱ ኪዳናት ይጣመራሉ ማለት። በኦርቶዶክሳዊነት ውስጥ ነጣጥሎ ማየት የተለመደ ስላልሆነ ፍቺና ትርጉሞችንም እንዲሁ ማየት ስላለ ብሉይ ኪዳንና ሐዲስ ኪዳን አንዱ ትንቢት አንዱ ፍጻሜ፣ ብሉይ ኪዳን ጥላ፣ አዲስ ኪዳን አካል ሆነው የሚነገሩበትና የሚታወቁበትን ሕይወት ለማለት ነው። በመካከላቸው ያለው ምስጢር ዓለም እንዳያውቀን አድርጎታል። ኦርቶዶክሳዊነት ዓለም የማያውቀው ምስጢር ሆኖ ለዚህ አባባል ምክንያት አመጣለሁ። ግን አሁን በደረስንበት ደረጃ ባለ ጥቅል አነጋገር ውስጥ የምንኖረው ሕይወት ሃይማኖታችሁ ብዬ ስጠይቅ ኦርቶዶክስ ተዋህዶ ያላችሁኝ አስተምሮ፣ ሕይወትና ስርዓት፣ ትውፊትና ህብረት ለዓለም የተከደነ ምስጢር ለእኛ የሚሰጡን ስያሜ፣ በእኛ ላይ የሚሰጧቸው የሚወረውሯቸው ፍረጃዎች አዎንታዊ ያልሆኑት ለማስነወር ለማጸየፍ የሚሞክሩት ባልሆነው የምንወከልበት ያለ ታሪክ የምንወቀስበት ምክንያት አለማወቅ ስለሆነ እሱን ለመጥቀስ የተዘጋ ምስጢር ኦርቶዶክሳዊነት። እንደ ሊቃውንተ ቤተ ክርስቲያን አባባል ያልተገለጠ ዓለም የተከደነ ምስጢር ኦርቶዶክሳዊነት። እነዚህን የተመለከቱ ጉዳዮችን በእግዚአብሔር አጋዥነት እየተመለከት እንቆያለን። አሁን ያልኩትን ነው። ዓለም ስለ ኦርቶዶክሳዊነት ያለው አተያይ ምን ይመስላል? ምን ያህል ያውቀዋል? ወይስ በምን ያህል ደረጃ ተራርቀናል? እንዴት እንገለጥበታለን? እኛ ስለ ራሳችን ምን እንላለን? ኦርቶዶክሳውያን በውጭ ያለውን መመልከት ብቻ በቂ ባለመሆኑ ደግሞ በውስጥ ያለነው የቅድስት ቤተ ክርስቲያን ልጆች በወል አነጋገር ስንቶቻችን የምንኖረውን ሕይወት እናውቀዋለን? ስንቶቻችን የተሸከምነውን እውነት እንረዳዋለን? የሚለው የቆይታችን አካል ይሆናል ማለት ነው። ከአመለካከቶች የሚመነጩ አቋሞች ምንነትና አሁናዊ ሁኔታስ ምን ይመስላል? ምን አይነት ዓለም ውስጥ ነው የምንኖረው? በምን እየተፈተንና እየተንገላታን ነው ያለነው የሚለውን ለማንሳት የምንሞክርበትም ጭምር ነው። ቅድሚያ አንዳንድ ቁጥራዊ መረጃዎች። ምስራቃውያን የሚባሉት ኦሪየንታል የምንባለውንም አብያተ ክርስቲያናት ጨምሮ በዓለማችን ላይ 260 ሚሊዮን አካባቢ ኦርቶዶክሳውያን ክርስቲያኖች ይገኛሉ። 260 ሚሊዮን አካባቢ
ኦርቶዶክሳውያን ክርስቲያኖች ልብ በሉ። ይሄ ጥቅል አነጋገር ነው። እንደገና ለሁለት ስንከፍለው በአቀማመጡ እንደምታዩት ምስራቃውያንና ምኖች ኦሪየንታል የምንባለው ኦርቶዶክሳውያን አብያተ ክርስቲያናት ወይም ክርስቲያኖች። ቃሉ ተመሳሳይ ነው። ምስራቅም ኦሪየንታልም ብንል በቃል ደረጃ ተመሳሳይ ናቸው። ኦርቶዶክስ ተብለው ሁለቱም ሲጠሩ ግን ቀጥለን በምናየው የሃይማኖት ልዩነቶች ምስራቃውያን ከሚባሉት እኛ ኦሪየንታሎች በዚህ ውስጥ ያሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጨምሮ 6 አብያተ ክርስቲያናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የግብፅ ወይም ኮፕቲክ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የአርሜኒያ ኦርቶዶክስ ቤተክርስቲያን፣ የህንድ ኦርቶዶክስ ቤተክርስቲያን፣ የሶሪያ ኦርቶዶክስ ቤተክርስቲያን፣ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን። እነዚህ 6ቱ ምን ይባላሉ? ኦሪየንታል ኦርቶዶክስ አብያተ ክርስቲያናት ይባላል። በጥቅል ግን እነዚህ መረጃዎች በዓለም ላይ ሲወሰዱ የኦርቶዶክሳውያን ቁጥር ተደርጎ የሚያዘው የሚታሰበው 260 ሚሊዮኑ ነው። ከነዚህ ውስጥ ኢትዮጵያውያን ከራሻ ቀጥሎ እስከ 60 ሚሊዮን፣ በአንዳንድ መረጃዎች እስከ 70 ሚሊዮን በሚደርስ ቁጥር ሁለተኛ ደረጃ እንይዛለን። ከራሻ ቀጥሎ ስንል የራሻ መደብ ደግሞ ምስራቃውያን ኦርቶዶክሳውያኑ ስለሆነ ከቀሩት የኦሪየንታል ኦርቶዶክስ አብያተ ክርስቲያናት አሃት አብያተ ክርስቲያናት ከምንላቸው መካከል ትልቋ ማናት ማለት ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አንደኛ በቁጥር አሁን ባልኳችሁ 60 እስከ 70 ሚሊዮን አማኞችና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባላት፣ ሁለተኛ በጥንታዊ ሐዋርያዊ መሰረት ባለው ታሪክና ትውፊት ክርስቲያናዊን ብቻ ሳይሆን የብሉይ ኪዳን መሰረቱን ጭምር ይዞ ታላቋ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። እግዚአብሔር የተመሰገነ ይሁን። በተለይ ኢትዮጵያውያን የሚጨምረው አሁን ያልኳቸው የኦሪየንታሉ ዓለም በጥንታዊ ስርዓት አምልኮና ትውፊት ይታወቃል። ቅድም ያልኳቸው የጥንታዊ ስርዓት አምልኮና ትውፊት በብዙዎች ዘንድ ያለመታወቅ ምክንያት ነው። ምስጢራዊነት፣ ትዕምርታዊነት፣ ምሳሌያዊነት ያስተምረው ዘይቤ ከመሆኑ አንጻር ምስጢራዊነት ማለት ቃለ እግዚአብሔርን ሰው በተፈጥሮ አእምሮ በሰዋዊው ሕሊናው አውጥቶ አውርዶ መረዳት ይችላል፣ ብቻውን በቂ ነው ብሎ ማሰብ የሌለበት የምስጢሩ ባለቤት አምላካችን ቅዱስ እግዚአብሔር እንዲገልጥልን የሚጠየቅበት ሕይወት ራሱ ምስጢራዊነት የምንለው በዚህ ምክንያት ነው። ግለጥልን ብለን የምንጠይቅበት የቅድስት ቤተ ክርስቲያን ልጆች፣ የእግዚአብሔር ቤተሰቦች ወንዶችም ሴቶችም ቅዳሴ ታስቀድሳላችሁ አይደለም? አታስቀድሱ? ታስቀድሳላችሁ። ወንጌል ይነበባል አይደለም? የጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ለማንበብ ዲያቆኑ በቅድሚያ ጸልዩ በእንተ ወንጌል ቅዱስ፣ ቅዱስ ስለሆነው የክርስቶስ ወንጌል ምን አድርጉ ይላል? ጸልዩ ብሎ ይቀሰቅሳል፣ ጥሪ ያቀርባል፣ ያዛል። ጸልዩ፣ ምክንያት ፈልጉ። ለምን? እንደ ሌሎች አመለካከት እነዚህ ቅዱሳት መጻሕፍት በሰው አእምሮ ተነበው ራሱ በተረዳው ልክ በውስጣቸው የታመቀው ምስጢር ተረስቶ ይሄ ብቻ ነው ሐሳባቸው ተብሎ ተወስዶ የሚበየኑበት ያረዳድ መንገድና ያስተምሮ ዘይቤ ያለባቸው ዓለማት አሉ። በሂደት ገልጣቸዋል። በእኛ በኦርቶዶክሳውያኑ ዘንድ ቅዱሳት መጻሕፍት የታሪክ እውነት ብቻ ሳይሆን ቀደም ሲል እንዳልነው አብርሃም ይስሐቅን ወለደ አይነት፣ ይስሐቅ ያዕቆብን ወለደ አይነት ታሪካዊ ቅደም ተከተል፣ የጊዜ ሂደት፣ የቦታ ምልከታ፣ የጊዜ ሁኔታ ብቻ ያለበት ሳይሆን ጆሮአችን ከሚሰማው
እውነት ባሻገር ያለ ምስጢራዊ ነገር በውስጣቸው እንደታመቀ ስለምናምን አምላካችን እግዚአብሔርን በዚህ ቅዱስ መጽሐፍ ውስጥ ያለውን ምስጢራዊ እውነት ግለጥልን ብለን እንጸለያለን። እግዚአብሔር ምስጢሩን ይግለጥልን። ጸልዩ በእንተ ወንጌል ቅዱስ። በምላሹ የእግዚአብሔር ልጆች፣ የቅድስት ቤተ ክርስቲያን ልጆች ቅዱስ ወንጌልህን ለመስማት የበቃን የተዘጋጀን አድርገን እንላለን። ረሴነ ድለዋነ ለሰሚዐ ወንጌል ቅዱስ። የተዘጋጀን አድርገን። ይህ የተማረከ ሰው፣ እጅ የሰጠ ሰው፣ ፈቃዱን ለእግዚአብሔር ያስገዛ ሰው የቀደመውን ትምህርት ልብ በሉ። መጋቤ ሐዲስ አድነው ያስተማሩን ትምህርት ላይ ልብ ብላችሁ ባስተውሎት አይታችሁ ከሆነ መንፈሳዊት ርስት፣ መንፈሳዊት ሀገር ቅድስት ድንግል እመቤታችንንም ዘማሪ እንዳለ ደረጀ ባመሰገነበት ጊዜ ከቀደመው ትምህርት ጋር በተገናኘና በምስጢር በተሳሰረ ሁኔታ ፈቃደ እግዚአብሔርን ስለመከተል ትምህርቱ፣ ፈቃደ እግዚአብሔርን ተከትሎ እግዚአብሔርን ደስ ስላሰኘ ሕይወት መዝሙሩ፣ ይህን ኦርቶዶክሳዊነት ራሱ ልብ በሉት። በስሜታዊነት ያይደለ ውስጥን በሚኮረኩር ምስጢር ከላይ ከላይ በሚጋልብ ስሜታዊነት ያይደለ መንፈሳዊነትን በሚጠይቅ ሰብናን በሚፈልግ መተከልን በሚጠይቅ ሁኔታ ስለ ፈቃደ እግዚአብሔር ነውና ፈቃዴ ይሁን፣ ለእኔ የፈቀድከውን ምስጢራዊ እውነት፣ ለእኔ ያሰብከውን ልደርስበት የሚገባኝ ምስጢር ግለጥልኝ ተብሎ የሚጸለይበት ሕይወትን ነው ኦርቶዶክሳዊነት እያል የምናነሳው። በአንጻሩ በሌሎቹ ያልኳቸው በሌሎች እምነቶች በተለይ ከ16ኛው ክፍለ ዘመን ወዲህ በተነሱት የፕሮቴስታንት እንቅስቃሴ መሪዎች አባባል መጽሐፍ ቅዱስን ግለሰቡ አንብቦ በተረዳው ልክ የሃይማኖቱን ድንጋጌ በራሱ ሊሰራበት የሚችል ነውና ግለሰቡ በቂ ነው የሚል ትምህርት ሰምተናል። ግለሰብ በቂ ነው አይደለም ብቻ ሳይሆን በኦርቶዶክሳዊነት ውስጥ ግን የህልውና ክደት ጭምራል። ክደት ስላችሁ ሌላ እንዳይመስላችሁ፣ አሁን ልብ በሉት። በጊዜው ጊዜ ከፍ እንዲያደርጋችሁ በኃያሉ በእግዚአብሔር ፊት ራሳችሁን ምን አድርጉ? አዋርዱ። ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። መስቀሌንም ተሸክሞ ይከተለኝ። ራስን መካድ ነው የህልውና ክደት ማለት። በዚህ ነው አንዴዮርስ ራስን ባዶ ማድረግ፣ ግሪኮች ኬኖሲስ የሚሉት ማለት ነው። እንዳሁኑ በቂ ነኝ የሚል አተያይ ሳይሆን ከኔ አይደለም ጌታዬ፣ ቅዱስ ምስጢርን ግለጥልኝ፣ በውስጥ ያለውን የታወቀ ምስጢር አሳየኝ፣ አንተ ታውቃለህ፣ ፈቃድ ይሁን እያሉ የሚኖሩበትን ህይወት ነው በኦርቶዶክሳዊነት ደረጃ የምናነሳውና ኢትዮጵያን የሚጨምረው የአኃት አብያተ ክርስቲያናት ዓለም ያልኳችሁ በጥንታዊ ሐዋርያዊ ስርዓት አምልኮና ትውፊት ይታወቃል። ይህም ሁሉ ሆኖ ደግሞ ስለ ኦርቶዶክሳውያን ያለው መረዳት እጅግ ችግር ያለበት መሆኑ ሳይረሳ ይነሳል። ለዚህም አብነት እሰጣችኋለሁ፣ ከፊቴ የምደርስበትን ነገር አሳያችኋለሁ። በተጨማሪ በተለያዩ አሁናዊ ርዕዮተ ዓለማት ወይም አመለካከቶች እየተጠቃ የሚገኝ ብቸኛ ሃይማኖትም ማን ነው? ኦርቶዶክሳዊነት፣ ኦርቶዶክስ ተዋህዶ ያልነው። ለምን ይመስላችኋል? ዓለም የራሱ የሆነውን ይወዳል። ዓለም የራሱ የሆነውን ስለሚወድ ከዓለም ሐሳብ ጋር የተስማሙት፣ ከዓለም ፈቃድ ጋር የሚኖሩት፣ ምስጢራዊ እውነትን የማይረዱትና እንደ እግዚአብሔር ፈቃድ የማይመላለሱት በየጊዜው በተለዋወጡ ሐሳቦችና ቀጣይነት በሌላቸው በሚቆራረጡ አመለካከቶች ራሳቸውን ከዓለም ጋር አስማምተዋል። እግዚአብሔርን ከመከተል ከፈቃዱ ጋር ከመስማማት ይልቅ
ወደ ገዛ መንገዳቸው ማዘንበልና ለዓለም ራሳቸውን አሳልፈው መስጠትን ምርጫቸው አድርገዋል። ኦርቶዶክሳዊነት ምንድነው ብለን በምንረዳበት ልክ ደግሞ ለዓለም የማይመቸውን ለስጋ ፈቃድ የማይሆነውንና አብሮ ተስማምቶ ሊቀጥል የማይችለውን ነገር መረዳት ስለምንችል ያ ዓለም በአንጻሩ ኦርቶዶክሳዊነት ላይ ያደረሰ ያለውን ጥቃት መረዳት ምንችልበትን እድል ይሰጠናል ማለት ነው። የሰማችሁኝ ነው? እግዚአብሔር ጸሎታችሁን ይስማችሁ። በዓለማችን ላይ የሚገኙ አብዛኞቹ ኦርቶዶክሳውያንን የተመለከቱ ሀሳቦች የተዛቡ ናቸው። አብዛኞቹ ነው፣ ጥቂት እውነቶች ሳይጠፉ አብዛኞቹ የተዛቡ ንግርቶችና ትርክቶች መሆናቸውን ለማንሳት ነው። ከፊሉ ኦርቶዶክሳውያንን ከካቶሊክ ጋር የሚያስማሙና የሚያመሳስሉ የሚያገናኙ ናቸው። ከተዛቡት አመለካከቶች ውስጥ ለምን ይመስላችኋል? መመሳሰል ወይም ደግሞ መውረስ የሚል አካሄድ ወይም ዘይቤ ስለሚከተሉ ካቶሊካውያን በኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናንን፣ ካህናትን፣ የቅድስት ቤተ ክርስቲያናችን ስርዓት አምልኮን፣ ቋንቋን በተቻለ መጠን መምሰል ለእኛ በአደገኝነቱ ልንገልጸው የምንችል አካሄድና ዘይቤ ማለት ነው። ለምሳሌ ባለፉት ቅርብ ዓመታት ውስጥ ባደረጓቸው ለውጦች ልክ ስንነጋገር ቅዳሴን እንደ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን አይነትና መልክ፣ ቋንቋና ይዘት መቀደስ፣ በውስጡ ግን ካቶሊካዊ አስተምሮን ማስረጽ፣ በቋንቋ ብቻ የይዘት መመሳሰል ያለ ለሚመስላቸው ኦርቶዶክሳውያን ምዕመናን እንቅፋት መፍጠር። እግዚአብሔር ይጠብቀን። ሁኔታው አስቸጋሪና እጅግ ፈታኝ ስለሆነ ማለት ነው። ገጠመኞችም ስላሳዩ፣ ቋንቋ ስለተመሳሰለ፣ ሁኔታው ገጥሞ ስለታየ፣ ልብሰ ተክህኖ የኛው ስለሆነ፣ መስቀሉ እንደኛው ስለሆነ አሁንማ የተመረጡ ኦርቶዶክሳዊነትን የሚገልጡ ነዋያት ጭምር ልክ እንደነርሱ ወስደው ቀምተው እየተጠቀሙባቸው ስላለ ነገሩን ያልተረዱ ኦርቶዶክሳውያን ክርስቲያኖች የኛ ነው ወደ ማለት ስህተት ውስጥ መግባት ይዘዋልና ነው። ለዚህ ነው ይጠብቀን ያልኩት። ነገር ግን እውነታውን ባየን ጊዜ እጅግ በጣም ተቃርኖ ያላቸው፣ በታሪካዊ ሂደትም ምስክር የምናመጣላቸው ሁለት የተራራቁ ዓለማት ናቸው። ሁለት የተጣሉ ጽንፎች ናቸው። ከፊሉ ደግሞ ኦርቶዶክሳዊነትን ከዘመን ወደ ኋላ ከመቅረትና የለውጥ ተጻራሪ ከመሆን ጋር የሚያገናኙ አሉ። ኋላ ቀርነት የሚመስላቸው አስተምሮን በራስ የተሰራ አድርጎ ከመቁጠር የተነሳ በሌሎቹ በራስ የተሰራ ነገር ደግሞ ከጊዜ ጋር ስለሚለዋወጥ ቀጣይነቱ ቢቋረጥና አይነቱ ቢለወጥ ችግር ስለሌለባቸው እንደነሱ ስላልሆንላቸው ኋላ የቀረን የሚመስላቸው ብዙዎች አሉና ይሄም ከተዛባው አረዳድ ውስጥ አንዱ ነው። እውነታውስ ለእኛ ለኦርቶዶክሳውያን ደግሞ ተመሳሳይነት ያላቸውና የይዘት ተቀጣጣይነት የሚገኝባቸው ማን ናቸው ብንል ካቶሊክና ፕሮቴስታንት ናቸው። ዓለመ ክርስትና ውስጥ ከሚገኙት ከነዚህ ከሁለቱ ኦርቶዶክሳዊነት ፈጽሞ የተለየ መሆኑን እንድናውቅ እንዳናመሳስልም ነው። ያለ ቦታው እንዳይገኝም ጭምር ነው። ይሄ ጥንቃቄ ያስተውሎት ጉዳይ በዚህ ደረጃ የሚነሳው። የተለያዩ እይታዎች ቀደም ሲል እንደጠቆምኩት አንዳንዶቹ የተዛቡ ጥቂት ደግሞ የተቃኑ ስላሉ በልዩነት ደረጃ ጥቂቶችን ብናነሳ ከአድናቆቶች መካከል ጥንታዊና ሐዋርያዊ መሰረቱን ያለቀቀ ስርዓተ አምልኮ፣ ጥንታዊ እና ሐዋርያዊ መሰረቱን ያለቀቀ ስርዓተ አምልኮ በዘመን ሂደት ብናውቀው ዛሬ የምንቀድሰው ቅዳሴ ከሐዋርያት ዘመን ጀምሮ በይዘት ሐዋርያት የሰሩት በእነርሱ ትውፊት ላይ የጸና በእነሱ ስርዓት ላይ የቆመ
መቆራረጥና መለዋወጥ የሌለበት ቀጣይነት የተረጋገጠለት ሐዋርያዊ ትውፊት ነው። እግዚአብሔር የተመሰገነ ይሁን። አስተምሮ ሐዋርያዊ ይዘቱን ያለወጠ በወንጌል የተሰበከ ሐዋርያት የተናገሩት ጌታችን መድኃኒታችን ኢየሱስ ክርስቶስ ለዓለም ሁሉ ስበኩት ብሎ የተናገረውን እስካሁን ይዞና አምኖ መቀጠል የተቻለበት ነው። ቀደም ሲል እንደጠቆምኳችሁ ትዕምርታዊ ወይም ምሳሌያዊ ፋይዳ ኪነ ህንፃው፣ ስነ ጥበቡ፣ ዑደቱ፣ ማህሌቱ፣ ስርዓቱ ሁሉ ሐዋርያዊ ትውፊትና ስርዓትን የተከተለ መሆኑ በብዙዎች ተመልካቾች ዘንድ አድናቆት እየተሰጠው ያለው ትልቅ ሀብትና ጸጋችን ነው። እግዚአብሔር የተመሰገነ ይሁን። በአንጻሩ ደግሞ ትችት የሚያቀርቡ አንዳንድ ያልተረዱ ወገኖች ባህላዊና ልማዳዊ ወግ አጥባቂነት አድርገው ኦርቶዶክሳዊነትን ይወስዱታል። በግል ሰብና ደረጃ እንኳን እኛን የሚያዩ ሰዎች ኦርቶዶክሳዊነታችንን ከማወቅ ጋር በተያያዘ የማንነት ልክና የማንነት መሰረት ሲሰጡን ግትርነትን፣ የለውጥ ተጻራሪነትን ላይ የተሰሩ ጥናቶች እንደሚያመለክቱት 98% የሃይማኖት ሕይወታቸውን የሕይወታቸው ቁልፍ ጉዳይ አድርገው የሚመለከቱ ናቸው። በዚህ እግዚአብሔርን ማመስገን ይገባል። ዓለም ያለችበትን አሁናዊ ሁኔታ ከተረዳን ለሃይማኖት የሚሰጠው ክብርና ደረጃ ከጊዜ ወደ ጊዜ ዝቅ እያለ ዓለማዊነት ሰልጥኖ ለዘብተኝነትና ቸልተኝነት ከምን ገምተው በላይ ከፍ ብሎ የሃይማኖትን ሕይወት እየዋጠውና እያቀጨጨው በተለይ በምዕራቡ ዓለም የእኛን ሕይወትና አሁን እዚህ ያለንበትን ሁኔታ እንኳን የሚያዩ በምዕራቡ በሌሎችም የዓለም ክፍሎች ያሉ ተመልካቾች ሲያደንቁ እንሰማለን። በየጊዜው የበዓለ ቅዱስ መስቀል፣ የበዓለ ጥምቀት አከባበራችን ዓለም አቀፋዊ አጀንዳ ነው ሁልጊዜ። በዚህ በ21ኛው ክፍለ ዘመን ላይ እንዲህ ባለ መሰጠት፣ እንደዚህ ባለ ስርዓቱን በጠበቀ አለባበስ፣ በመንፈሳዊነትና በእርጋታ ለቃል እግዚአብሔር በተሰጠ ሕይወት እቺን ቅጽበት እንኳን የእግዚአብሔር ቤተሰቦች ልብ ብላችሁ አስተውሏት። አንዳንድ ጊዜ ጸጋ ሲሰጥ አይታወቅም ሲነጠቅ እንጂ እንደሚሉት አባቶቻችን ካልሆነ በቀር ይህን ጸጋ አስተውሉት። ይህን ጊዜ ተመልከቱት እስቲ። በምን ሁኔታ ውስጥ እንዳለን እስቲ ልብ በሉት። ድምፅ ይሰማችኋል? የማን? የእግዚአብሔርን ቃል የሚናገረው በፊታቸው የቆመ የአንድ አገልጋይ ድምፅ አይደለም? በመካከላችሁ ድምፆች ይሰማችኋል? የሚናገር ሰው አለ? ከመካከላችሁ የሚናገር አለ? የተለየ ድምፅ የሚያወጣ አለ? እስቲ እዛኛው ሰፈር ሂዱና ይሄን ጸጥታ፣ ይሄን እርጋታ፣ ይሄ መንፈሳዊ ተመስጦና ለቃለ እግዚአብሔር የተሰጠ ሕይወት ፈልጉ። ታገኛላችሁ? አለ? እግዚአብሔርን አመስግኑ። እግዚአብሔር የተመሰገነ ይሁን። የቃለ እግዚአብሔሩን ምስጢር፣ የነገሩን ፍሰት፣ የአገልግሎቱን ስምረት፣ ያለውን ጸጥታ ለተመስጦ የሚጋብዝ ሁኔታ ነፍሳችን ተመስጣ በተቻለ መጠን ባንቃዶ ወደ መንበረ ጸባዖት ተጉዛ የምንሻውን ከእግዚአብሔር ጠይቃ እንደ ፈቃደ አድርግልንን ተምራ የምትመለስበት ሕይወት ኦርቶዶክሳዊነት። በዝማሬያችን ውስጥ ያለ ተመስጦ ከግርግር የራቀ ከመንፈሳዊ ሁከት የጸዳ እውነትም የሚለውጥ እውነትም ከፍ የሚያደርግ በተመረጡት ስርዓት በጠበቁትና የቅድስት ቤተ ክርስቲያናችን በሆኑት የያዝናቸውን ጸጋዎች የተሰጡንን ሀብታትና ያለንን ሕይወት እናደንቃለን። እግዚአብሔር የተመሰገነ ይሁን። መንፈሳዊ መሰጠትና ቁርጠኝነት ብለው የውጭ ተመልካቾች ያደነቁን በዚህ ነው። በውስጣችን ያለ ድክመት እግዚአብሔር የሚያውቀው፣ ራሳችን የምናውቀው፣ በሂደት የሚቀረፈው
እንደ ጽናታችን ዋጋ የምናገኝበት እንደየዕለት ዕለት ጉዟችን እግዚአብሔር ባወቀ ዋጋ የምንቀበልበት አክሊል የምንቀዳጅበት እንደተጠበቀ ሆኖ በውጭ ተመልካቾች ዘንድ ሃይማኖትማ ይሄ ነው። የመንፈስ ቅዱስ ስራማ ትዕግስት ነው። የመንፈስ ፍሬማ እንደዚህ ያለ መረጋጋት ነው። ሃይማኖትስ ከሆነ አይቀር እንደናንተ ነው። እግዚአብሔር የተመሰገነ ይሁን። 98% ኢትዮጵያውያን ኦርቶዶክሳውያን ክርስቲያኖች ሃይማኖታቸውን የሕይወታቸው ቁልፍ ጉዳይ አድርገው ይወስዳሉ። በውስጣችን ያለው ፈተና እንደተጠበቀ ሆኖ ብያቸዋለሁ። በሌላ በኩል ደግሞ የተወሳሰበና ግልጽ ያልሆነ የነገረ መለኮት አቀራረብ አላቸው ብለው የሚተቹንም አሉ። የተወሳሰበና ግልጽ ያልሆነ የነገረ መለኮት ምንነት፣ የነገረ መለኮት መሰረት፣ አሰራርና ሂደት በእነሱ ዘንድ ሰውኛ የሥጋዊ ፈቃድ ውጤት ስለሆነ እንደሱ ያልሆነው የቅድስት ቤተ ክርስቲያናችን አስተምሮ የተወሳሰበ ሆኖ ይታያቸዋል። ምክንያቱም በመንፈስ የሚመረመር ፈቃድ ይሁን ብሎ በተጠየቀ ጥያቄና በቀረበ ጸሎት የሚታወቅ ስለሆነ በሥጋዊ አእምሮ ቢመረምሩት ሐዋርያው ቅዱስ ጳውሎስ እንዳለው ለፍጥረታዊ ሰው የእግዚአብሔር ነገር ማሰብ የማይቻል ነው፣ ሞኝነት ነው። ለመንፈሳዊ ሰው ግን የእግዚአብሔርን ቃል የእግዚአብሔርን ጥበብ መለኮታዊ እውነት መመርመርና በተፈቀደለት በተገለጠለት መጠን መረዳት የሚችልበት እድል ተሰጥቶታል ነው። የማይመረመረውን የእግዚአብሔር ነገር እንኳ ሳይቀር ይመረምራል። ነገረ መለኮት የምንለው እሱን ነው። እንዴት ይመረምራል? እንዴት ይችላል? ደካማው ፍጥረት ሰው በምን ሁኔታ ሊደርስበትና ሊያገኘው ይችላል ካልን ቀደም ሲል ያነሳነው ረሴነ ድለዋን ዋጋው እዚህ ጋር ይመጣል። ግለጥልን፣ የተገባን አድርገን። እነዚያ ምስጢራትን መረዳት የሚጠይቀው ደረጃ ላይ ስላልደረሱና በአማናዊ ምስጢር ተጠምቀውና ተለውጠው አማናዊ ምስጢር ለመረዳት አልደረሱምና ነገራችን ለነሱ የተወሳሰበ ነው። ይህ ሁሉ ሆኖ ኦርቶዶክሳዊነት ምንድን ነው? ገና ነን። ወደ ውስጠ ምስጢሩ አልመጣን። የነገሮችን ጥርጊያ እያመቻቸንና ወደ ውስጠ ምስጢሩ ለመቅረብ እየዳዳን ነው። እግዚአብሔር ከሁላችን ጋር ይሁን። በዚህ ውስጥ የምንመለከታቸው ነገሩን ለመረዳት የምናቀርባቸው አንደኛ የኦርቶዶክሳዊነትን ታሪካዊ ዳራ ነው። የመቼ ነው ኦርቶዶክሳዊነት? ከመቼ ጀመረ ነው ይህ እውነት? ከነማን ጋር የተገናኘ ነው የታሪክ ትስስሩ? ሁለተኛ አስተምሮውስ? አሁን የምናነሳሳቸው ልዩነቶችና እኛነታችን የሚገለጥበት ኦርቶዶክሳዊነት አሊያም ኦርቶዶክሳዊ ተዋህዶ አስተምሯችን ምንድን ነው? ይዘቱ በምንድን ነው ልዩነቱ? አስተምሮን የተመለከተ ጉዳይ። በመቀጠል በሶስተኛ ደረጃ እነዚህ ተዋህደው የሚሰሩት ሰብእና ምን አይነት ነው? ማንነት ማለት ነው። ኦርቶዶክሳዊ የሚባል ማንነት ስላለ ሰብእና የምንለው ኦርቶዶክሳዊ ሰብእና፣ በዚህ ደረጃም ሌሎች ከኛ የሚለዩበት፣ እኛ ከሌሎች ከፍ የምንልበት፣ ከፍ ከፍ ያልንበት፣ ኃይል ያገኘንበትና የረቀቅንበት፣ ከመርቀቃችን የተነሳ ቀደም ሲል እንዳልኩት የእኛ ጉዳይ ራሱ የተዘጋ ምስጢር የሆነበት ምክንያት ምንድን ነው የሚለውን በአምስተኛ ደረጃ ኦርቶዶክሳዊ አስተሳሰብ መንገዳችንን መስተሐልይ የምንለው ምን አይነት የሳቤ አስተሳሰብ መንገድ ነው ያለን? ኦርቶዶክሳዊ እንዴት ያስባል? ኦርቶዶክሳዊ ነገሮችን እንዴት ይመለከታል? የአንድ ኦርቶዶክሳዊና የሌላ እምነት ሰው ያተያይ ያመለካከት ዘይቤ አይኖቹ ተመሳሳይ ናቸው ወይ ቢባል ስላልሆነ ምንድን ናቸው የሚለው። ስድስተኛም ነገረ ድነቱን የተሰባሰብንበት ዓላማ እንደዚህ ጊዜያችንን አእምሯችንን
ከዛም ባሻገር የሚያስፈልጉንን ወቅታዊ ጉዳዮች የመተዋችንን ነገር ሁሉ አንድ አድርገን አሰባስበን ዋጋ የከፈልንለት ብለን የምናነሳው ነገር ለምን የሚል ጥያቄ ቢቀርብለት ለምንድን ነው ወገኖቼ? ለምን መጣን? ለምን ፈለግናት ቅድስት ቤተ ክርስቲያን? ለምን ሻት ነው ቅዱስ ቃሉን? ለመዳን አይደለም? ለድነት አይደለም? ስለዚህ ድነት በኦርቶዶክሳውያን አረዳድ ምን ይዘት አለው? ኦርቶዶክሳዊ ነገረ ድነት ምን አይነት መለያና መነሻና መድረሻ አለው? በመጨረሻም ርዕዮተ ዓለሙን በዓለምና በውስጧ ያሉትን ሁሉ የምንመለከትበትን መነጽር ኦርቶዶክሳዊነት የሚጠይቃቸውን የሚፈቅዳቸውን ሁኔታዎች በዚህ ለመረዳት የምንሞክርበት ይሆናል ማለት። እግዚአብሔር ከሁላችን ጋር ይሁን። ታሪካዊ ዳራ የመጀመሪያ አድርጌ ያነሳውላችሁ ወይም በትምህርታችን ይዘት ውስጥ ታሪካዊ ዳራ ቁልፍ እንደሆነ የጠቆምኳችሁ በዓለማችን ታሪክ ውስጥ በዓለመ ክርስትና ውስጥ 451 ዓመተ ምህረት ዓለምን ለሁለት የከፈለ ክስተት ተደርጎ ይወሰዳል። በዚህ ዓመተ ምህረት የምታስታውሱት ጉባኤ አለ? 451 ዓመተ ምህረት የኬልቄዶን ጉባኤ። እግዚአብሔር ይስጥልኝ። ያዙ። የማን ጉባኤ? የኬልቄዶን ጉባኤ 451 ዓመተ ምህረት የተደረገና ቅድስት ቤተ ክርስቲያናችን ከማትቀበላቸው ጉባኤያት መካከል አንዱ የሆነ ጉባኤ። ቅድስት ቤተ ክርስቲያናችን ምን የማትላቸው አይሰማም መሰለኝ። የማትቀበላቸው ማለት የምትቀበላቸው የትኞቹ ናቸው? የማትቀበላቸው ካልን ዘንዳ ቅድስት ቤተ ክርስቲያን የምትቀበላቸው ሦስቱ ዓለም አቀፍ ጉባኤያት አርዮስ የተወገዘበት ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና በመለኮቱ ከአብ ጋር አንድ የሚሆን ከአብ ጋር በባሕርየ መለኮት የሚተካከል አንድ የሚሆን ከኛ ጋር በባሕርየ ሰብ በባሕርየ ትስብእት አንድ የሚሆን ህቡረ ህላዌ ምስሌነ በትስብእቱ ህቡረ ህላዌ ምስለ አብ በመለኮቱ የተባለበት የመጀመሪያው ዓለም አቀፍ ጉባኤ ኒቅያ 325 ዓመተ ምህረት የተደረገ ጉባኤ ኒቅያ። ሁለተኛ መንፈስ ቅዱስን ሕጹጽ ያለ መናፍቅ መቅዶኒዎስ የተባለው ሰው የተወገዘበት ወነአምን በመንፈስ ቅዱስ እግዚእ ማሕየዊ ዘሰረጸ እምአብ ንስግድ ሎቱ ወንሰብሖ የተባለበት ሁለተኛው ዓለም አቀፍ ጉባኤ በ381 ዓመተ ምህረት የተደረገው ጉባኤ ቁስጥንጥንያ። ጉባኤ ማን? ቁስጥንጥንያ። በጸሎት ሃይማኖት የምትሉትን ዘወትር የምትጸልዩትን ነው ያልኩት። በአንድ ልጅም በጌታችን በመድኃኒታችን በኢየሱስ ክርስቶስ እናምናለን እንሌለ እሱ የተደነገገበትን ጉባኤ ኒቅያ የመጀመሪያው፣ በመንፈስ ቅዱስም እናምናለን ከአብ የሰረጸ ሕይወትን የሚሰጥ የምንለው የምንጸልየው የምንመሰክረው የተደነገገበትን ሁለተኛ ጉባኤ ቁስጥንጥንያ ያልነው። ሶስተኛና በእኛ በኦርቶዶክሳውያን አረዳድ ጉባኤ ኤፌሶን የምንለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ባህርያዊ አንድነት ወይም የተዋህዶ ምስጢር የታወቀበትና የተደነገገበት የእመቤታችን ወላዲተ አምላክነት የታወጀበት ጉባኤ ኤፌሶን 431 ዓመተ ምህረት የተደረገው። እነዚህ ሦስቱን ቅድስት ቤተ ክርስቲያናችን የምትቀበላቸው ዓለም አቀፍ ጉባኤያት እንላቸዋለን። ከዚህ ቀጥሎ የመጣ ቤተ ክርስቲያናችን የማትቀበለው ያልኳችሁ ጉባኤ ኬልቄዶን ነው። ለዓለመ ክርስትናው መለያየት ለሁለት መከፈል ምክንያት የሆነና
አሁን ድረስ በክርስቲያኖች ዘንድ ላለው ልዩነት መሰረት የጣለ አሉታዊ መሰረት የጣለ ጉባኤ በቅድስት ቤተ ክርስቲያናችን ሊቃውንት አባባል የውሾች ጉባኤ ተብሎ የሚጠራው የምኖች የውሾች ጉባኤ ጉባኤ ከለባት ይላሉ ሊቃውንት። ምክንያቱ ምን መሰላችሁ? ጉባኤ ኬልቄዶን ላይ እንደ አዲስ የተነሳው ሐሳብና ኑፋቄ በጉባኤ ኤፌሶን ላይ ንስጥሮስ ተወግዞበት ከቤተ ክርስቲያን ተለይቶበት የተቋጨ ሐሳብና የኑፋቄ አስተምሮ ነበረ። ያለቀ የተዘጋ ጉዳይ ማለት ነው። አንድ ባህሪ በተዋህዶ በጉባኤ ኤፌሶን ዛሬም ቅድስት ቤተ ክርስቲያናችን የምታስተምረው የምትኖረው የምታመልከው የጌታችን የመድኃኒታችን ኢየሱስ ክርስቶስ አምላካዊ ባህሪ ከሰብአዊ ባህሪ ጋር ተዋህዶ ፍጹም ሰው ፍጹም አምላክ ብለን የምናመልከው እምነት የተረጋገጠበት የታወጀበት ሆኖ ሳለ ንስጥሮስም ተወግዞ ተለይቶ ሳለ ጉዳዩ እንደገና ስለመጣ ውሻ ወደ ትፋቱ እንደሚመለስ እነዛ መናፍቃንም ወደ ትፋታቸው ወደ ንስጥሮሳዊነታቸው ወደ ክደታቸው ተመልሰዋልና የምኖች ጉባኤ ተባለ፣ የውሾች ጉባኤ ተባለ። ከዚህ ለመጠንቀቅ ነገር ግን ታሪካዊ ዳራውን ለማወቅ ምን ላይ ነው የቆም ነው? በምንድን ነው ልዩነታችን? የኬልቄዶን ጉባኤ ብለን ጉባኤውን የሚደግፉና ውሳኔዎቹን የሚቀበሉትን የጉባኤ ኬልቄዶን ደጋፊዎች ኬልቄዶናውያን ስለምንል ውሳኔውን የሚቃወሙትን እንደ ቤተ ክርስቲያናችን ጉባኤውን ያልተቀበሉትን ደግሞ የኬልቄዶን ጉባኤ የማይቀበሉ ኬልቄዶናውያን ስለምንል አሁን ይሁት ሁለትነትን ሲያመጣ ታሪካዊ ዳራና የዚህ መለያየት ትስስሩ የት ላይ ተቀመጠ? 451 ዓመተ ምህረት ላይ ክፉ አጋጣሚ የክርስቲያኖች መለያየት የክርስትና ሳይሆን የቤተ ክርስቲያን ልጆች አማናውያኑና በስም በመልክ ብቻ የነበሩቱ መለያየት ለአንድነት አስቸጋሪ የሆነ ፈታኝ ሁኔታ የተፈጠረበት ስለሆነ ከዛ አንጻር ለማየት ይሄን ምክንያት አድርገው አንዳንድ ሰዎች በ451 ዓመተ ምህረት ቤተ ክርስቲያን ለሁለት ተከፈለች ብለው ያስተምራሉ፣ ይጽፋሉ። ሰምታችሁኛል? ቤተ ክርስቲያን ለሁለት ተከፈለች። ምክንያቱ ቀደም ሲል እንዳልኳችሁ አንድ ወገን የኬልቄዶን ጉባኤን ሲደግፍ፣ አንድ ወገን የኬልቄዶን ጉባኤና ውሳኔዎቹን ሲቃወም ሁለት ጎራ ተፈጠረ በሚል ቤተ ክርስቲያን ለሁለት ተከፈለች የሚል ሐሳብ በመሰላቸው ሰዎች ተረዱ። ስንት ቤተ ክርስቲያን አለች? ስንት ናት ቤተ ክርስቲያን? ልትከፈል ትችላለች ወይ? ትችላለች? ለምን አትችልም? ራሷ ማን ነው? ራሷ ማን ነው? የማን አካል ናት? እግዚአብሔር የተመሰገነ ይሁን። ራሷ ክርስቶስ አንድ እንደሆነ ቤተ ክርስቲያን አንዲት ናት፣ አንድ ሆና ትቀጥላለች። እውነቱ ስንት ነው? አንድ ነው። በዛ አንድ እውነት እርሱም ኢየሱስ ክርስቶስ ቤተ ክርስቲያን አንድ ሆና ኖራለች፣ ትኖራለች። እግዚአብሔር የተመሰገነ ይሁን። ከእውነት የኬልቄዶን ጉባኤ ከኤፌሶን ጉባኤ ውሳኔዎችና ድንጋጌዎች ካፈነገጠ ከእውነት አፈነገጠ ማለት ይቻላል። ከመሰረታዊ አስተምሮ ከሐዋርያዊ ይዘቱና ትውፊቱ ከወጣ ከአንዲት ቅድስት ቤተ ክርስቲያን ተለየ ማለት እንችላለን። ቤተ ክርስቲያን ሳትከፈል ያ ወገን ተለይቶ ወጣ ማለት እንችላለን። የራሱን መንገድ ተከተለ፣ ቅድስት ቤተ ክርስቲያንን ተዋት ማለት እንችላለን። ቅድስት ቤተ ክርስቲያን ተከፈለች ማለት ግን አንችልም፣ አትከፈልምና ራሷ በሆነ በጌታችን በመድኃኒታችን በኢየሱስ ክርስቶስ አንድነቷ ጸንቶ አንዲት ሆና ትቀጥላለችና ወነአምን በአሐቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት አንዲት በምትሆን ሐዋርያት በሰበሰቧት በሁሉ ባለች ቅድስት ቤተ ክርስቲያን
እናምናለን። ሃይማኖታችን ያጽናልን አምላካችን። ከሁለት ባህሪ አንድ ባህሪ በተዋህዶ እምነት ሐዋርያዊ መሰረቱን ይዞ የቀጠለ ብቸኛ እውነት ነው። አሁን ካነሳነው ታሪካዊ ዳራ አንጻር መከፈልን አንስተን አለመከፈላችንን አውቀን የምናጸናው እውነት ቢኖር ሃይማኖታችሁ በተባለ ጊዜ ኦርቶዶክስ ተዋህዶ ያላችሁት ምስጢር ምን ማለት ነው? ከሁለት ባህሪ አንድ ባህሪ በተዋህዶ ማለት ነው። ይሄ ምን ማለት ነው? ከተዋህዶ በፊት አምላክ በራሱ ህሉና ባህሪ አምላክ ባህሪ መለኮትን ይዞ በመለኮቱ አለ አንድ። ከተዋህዶ በፊት ከመቤታችን ነውና ስጋና ነፍስን ጸጉርና ስራውን አጥንትና ደምን የነሳው በተዋህዶ ያከበረን። ከተዋህዶ በፊት ያ ከእርሷ የነሳው ባህሪ ትስብእትና የሰው ባህሪ አለ። ስንት ሆኑ? አምላካዊ ባህሪ እና የሰው ባህሪ ስንት? ሁለት። ከተዋህዶ በፊት በተዋህዶ እነዚህ ሁለት ባህሪያት ከሁለት ባህሪ አንድ ባህሪ በተዋህዶ ያልንበት ምስጢር ቃል ሥጋ ሆነ። ቃል እግዚአብሔር ወልድ ኢየሱስ ክርስቶስ በተለየ አካሉ በአብ በአባቱ ፈቃድ፣ በባህሪ አባቱ በአብ ፈቃድ፣ በራሱ ፈቃድ፣ በመንፈስ ቅዱስ ፈቃድ እኛነታችንን ተዋህዶ ሰው ሆነ። ሁለት የነበሩት ባህሪያት ወደ ስንት? ወደ አንድ። ያለመለወጥ፣ ያለመከፈል፣ ያለመቀላቀልና ያለመጨመር ከሁለት ባህሪ አንድ ባህሪ በተዋህዶ የጌታችን መድኃኒታችን ኢየሱስ ክርስቶስ ማንነት። ይሄ ነው የምናመልከው አምላክ። ይሄ ነው ያለን ሃይማኖት። በሃይማኖት ያጽናል። ስለዚህ ኦርቶዶክሳዊነት አሁን ባልናቸው ስለዚህ ተዋህዶ አምላክ ሰው ስለሚሆንበት ምስጢር ነቢያት ተናግረዋል? አልተናገሩም? ቀደም ሲል እንዳልነው ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ኢየሱስ ትለዋለች። ትንቢቱ ሳይዛነፍ፣ ዘመኑ ሳይዛባ፣ ነገሮች ሳይለዋወጡ አምላክ ሰው ሆኗል? አልሆነም? ሰው ሆኗልና የእኛነታችንን ባህሪ ገንዘብ አድርጓልና በነቢያትና በሐዋርያት መሰረት ላይ ታንጸናል ማለት። እግዚአብሔር የተመሰገነ ይሁን። ሐዋርያት የሰበኩት ስብከት የቤተ ክርስቲያን ቋንቋ ሆኖ እንዲቀጥል የእነዚህ ጉዳዮች ትስስር እንዲጸናና አሁንም እንዲሰፋ ይህን ሃይማኖት አጽንቶ መያዝና መቀጠል ኦርቶዶክሳዊነት ነው። በነቢያት ትንቢትና በሐዋርያት ትምህርት ላይ የታነጸ ማንነት ነው ኦርቶዶክሳዊነት። በወንጌል ከተሰበከው ሐዋርያት ካሰፉት እውነት በዘመን ቅብብሎች ሳይለወጥና ሳይቋረጥ ከቀጠለው እውነት ጋር መቆም ኦርቶዶክሳዊነት ነው። ይህን ለመግለጽ የነገረ መለኮት ሊቃውንት አጭር ማስረጃ ለመጠቆም በሁለት ቃላት ሁኔታውን ይገልጹታል። ለእናንተም ማያያዝ ያመቻል። አንደኛው ቀጣይነት ነው። ቀጣይነት ምንድን ነው? አንደኛው ቀጣይነት። ከምን የተነሳ ቀጣይነት? ከላይ እንደተጠቆመው በነቢያትና በሐዋርያት መሰረት ላይ ሐዋርያዊ ትውፊትን፣ ሐዋርያዊ አስተምሮን፣ ሐዋርያዊ ቀኖናን፣ ስርዓተ ቤተ ክርስቲያን ማለት ቀደም ሲል ያነሳ ነው። እንደዚህ ባለ ስርዓት መኖርን መመላለስን የተማርንበትን የሐዋርያት ስርዓተ ቤተ ክርስቲያን፣ የሐዋርያት ሕገ ቤተ ክርስቲያን፣ የሐዋርያት ቀኖና፣ የሐዋርያት ትውፊት የምንላቸውን ሁሉ ይዞ መቀጠልና ሁለተኛ አለመለዋወጥ። አለመለዋወጥ ምን ለማለት ይሄ ተነሳ? በዓለማችን ላይ እንዲሁ ዓለም አቀፍ ይዘት ባለው ሁኔታ የክርስትና ታሪክ በሚነሳባቸው አጋጣሚዎች ሁሉ ምን ይባላል? በክርስትና ታሪክ ውስጥ የመካከለኛው ዘመን፣ በክርስትና ታሪክ ውስጥ የአብርሆት ዘመን፣ የተሃድሶ ዘመን፣ የዘመናዊነት፣ የድረ ዘመናዊነት፣ የአሁኑ ዘመን እየተባለ የሚነሳና ለእነዚህም ደግሞ ነገረ መለኮታዊ ይዘት
የቤተ ክርስቲያን አስተምሮ ይዘት መለዋወጥ የሚነገርበት ዓለማዊ አተያይ አለ። ተሐድሷዊ ነገረ መለኮት፣ የመካከለኛው ዘመን ነገረ መለኮት እንደዚህ እያለ የሚመጣ ኦርቶዶክሳውያን ግን በዘመን የሚለዋወጥ በሁኔታ የሚቀያየር አስተምሮ የለንም። አስተምሯችን ይለወጣል፣ ነገራችን ይቀያየራል። ሐዋርያት ከሰበኩት አባቶቻችን ካጸኑት የራሳችን ፈቃድ ተጭኖን ግላዊ አመለካከታችን ስቦን የራሳችን የሆነ አስተምሮ ቀርጸን ኦርቶዶክሳዊ ሆኖ መቀጠል ይቻላል? ይሄ በሌሎች ዘንድ የተለመደ ነው። እነ ሉተር ፈቅደውታል። ከሱ በኋላ የተነሱት አስፋፍተውታል። በዛ መንገድ የሄዱት በየዘመናቱ ለዋውጠው አቅርበውታል። ቀደም ሲል እንዳልኳችሁ ከራሳቸው አንጻር የሚመለከቱት ይሄን ቀጣይነት እንደ ኋላ ቀርነት ቆጥረውታል። እውነታው ግን ሐዋርያዊነት ነው። ኦርቶዶክሳዊነት ቀጣይነትና አለመለዋወጥ ነው። ኦርቶዶክሳዊነት ቅዱሳት መጻሕፍት ካስተማሩት በምስጢር በቅዱሳን አባቶቻችን ከተገለጠው አለመለየት ነው። ኦርቶዶክሳዊነት ቀጣይነት የኋላውን የጊዜውና መጪውን የማሰብ ዕድል ይሰጣል። ይሄ ደግሞ የተሟላ አረዳድ ይባላል። ያነስ ሊመስላችሁ ይችላል። በተጽዕኖዎቹ ብዛት፣ በግፊቶቹ ጥንካሬ እና በስበቶቹ ኃይል የተነሳ ዓለም የሚጓዝበት መንገድ በሰዎች ቁጥር ብዛትና በሁኔታዎች መስፋፋት ልክ ስታዩት እኛ ሊመስላችሁ ይችላል ወደ ኋላ ይቀረን፣ እኛ ሊመስላችሁ ይችላል የተሳሳት። በአንጻሩ ግን ብቸኛውን እውነት የያዝን ቀጣይነትና አለመለዋወጥ ያለውን አስተምሮ በሃይማኖት ሕይወት ገንዘብ ያደረግን ክብር ምስጋና ለአምላካችን ይሁንና እኛ ኦርቶዶክሳውያን ነን። እንዴት ለሚለው የምናመጣው ነገር አለ። ለምሳሌ አንድ ጸሐፊ ስለ ሌላኛው ዓለም በተለይ ስለ ፕሮቴስታንቱ ሲናገሩ አንድ እውነት አንድ ቁጥርም ልንለው እንችላለን፣ አንድ አመላካችነት ያለው ነገር ልንለው እንችላለን፣ ዋጋ ያለው ከፊቱ መቀነስም ይሁን መደመር ያለው ምልክት ዋጋው እኩል ነው ብሎ ማሰብ አለ። ሊሆን ይችላል? አይችልም። መቀነስ ካለው ዋጋው የሚቀንስ፣ መደመር ካለው የሚጨምር፣ ከፊቱ ባለው የነገሩ ሁኔታ የሚታወቅ መሆኑ ሳይዘነጋ ያው ሳይሆን ነገሩና ምንም የማይጠቅም ሆኖ ሳይቆጠር ከኋላችን ያለው ነገር እጅግ የገዘፈ ፋይዳ እንዳለው የምናስብ ኦርቶዶክሳውያን። ይሄ ምን ለማለት ነው? የቤተ ክርስቲያን ታሪክ ለኦርቶዶክሳውያን ልዩ ስፍራና ቦታ አለው። ኦርቶዶክሳዊነት እንዴት ልንኖር እንደሚገባ የሚያስተምሩን ገጸ ባህሪያት የምንፈልግበት ሕይወት ነው። ገጸ ባህሪያቱን የድርሰት ውጤቶች አይደሉም፣ የተገለጡ እውነቶች ናቸው። ባለፈው የቅድስት ቤተ ክርስቲያን ታሪክ ውስጥ እነሱም ቅዱሳን ናቸው። እነሱ የእግዚአብሔርን ፈቃድ የተከተሉ ናቸው። እነሱ የክርስቶስን ነገር ያስተማሩን ናቸው እና ለኦርቶዶክሳውያን ታሪክ እጅግ የተለየ ስፍራ አለው። ለኦርቶዶክሳውያን ሌሎች ስላለፈው ነገር ግድ ሲያጡ ያለፈው ነገር ዋጋ አለው። ምክንያቱስ ከየት እንደመጣን ይነግረናልና ወዴት እንደምንሄድም ያሳውቀናልና። በብልሆች አነጋገር የምትሄድበት እንዳይጠፋ የመጣህበትን አትርሳ ስለሚባል የመጣንበት ታሪክ አለን፣ የተተከልንበት መሰረት አለን። ከዛ መነቀል የምንፈራውና የምንሳቀቀው አጋጣሚ ነው። ከሐዋርያት ትውፊት አይለየን፣ ከቤተ ክርስቲያን ታሪክ አያውጣን። እርሱ እግዚአብሔር ባወቀ በዚህ ኦርቶዶክሳዊ ማንነታችንና ሕይወታችን ላይ ጸንተን የምንቀጥልበትን ዕድል ይስጠን። የመጀመሪያ እምነታችንን አለ ቅዱስ ጳውሎስ በዕብራውያን መልእክቱ ከነዚህ የቀጣይነትና ያለማለዋወጥ ነገሮች ጋር ኃይለ ቃል ሰጥቶ አጽንኦ ነገር ፈጥሮ
ቆይታችን ለማጠናቀቅና ለመጨረስ ቅዱስ ጳውሎስ ይህን በተመለከተ ከተናገራቸው አበይት ቃላት አንዱ አበይት ትምህርቶች አንዱ የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ ምን ሆነናል? የክርስቶስ ተካፋዮች ሆነናልና። በፊታችን ስላለ ተስፋ ነው ጉዟችንን አንድ ብለን የጀመርነው። የጀመርነው ጉዞ በጅምር እንዲቀጭ አይደለም፣ ሁሉን ትተን የተከተልነው። እርሱ ዋጋችንን በከንቱ ያስቀርብንና ዓይን ያላያትን ጆሮ ያልሰማትን በሰው ልብ ያልታሰበች ብሎ ተስፋ ያደረገልን እኛም የምንቃትትላት መድረሻ አለችን። እግዚአብሔር የተመሰገነ ይሁን። የክርስቶስ ተካፋይነት ተስፋችን ነው። በእርሱ ኅብረት መኖር የጉዟችን መጨረሻና የሕይወታችን ግብ አድርገን ያስቀመጥነው ነው። እንዴት እንደርስበታለን? እንዴት ገንዘብ እናደርገዋለን? በማዕርጋት ደረጃዎች ተሸጋግረን እሱን ወደሚመስል ሕይወት እንዴት እንመጣለን ብለን እንጠይቅ ይሆናል። የመጀመሪያ እምነታችንን እስከ መጨረሻው በመጠበቅ የመጀመሪያው እምነታችንን ከየት መጣ? ቀጥለን በምናነሳቸው ከመጨረሻው ከጠበቅን የክርስቶስ ተካፋዮች እንሆናለን። ዕብራውያን ምዕራፍ 3 ቁጥር 14 በነቢያትና በሐዋርያት መሠረት ላይ ታንጻችኋል ብለን የጀመርነው ሐሳብ የመጀመሪያ እምነታችንን አጽንተን እስከ መጨረሻው ብንታመን የክርስቶስ ተካፋዮች እንሆናለን በሚል የዛሬውን ቆይታችንን እዚህ ጋር እናብቃው። ይቆየን። ያስተማረን፣ የመከረን፣ የገሰጸን ልዑለ ባሕርይ አምላካችን ቅዱስ እግዚአብሔር ክብር ምስጋና ለእርሱ ይሁን። በተማርነው ለመስራት ሰርተን ለመጠቀም ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር